አብይ አህመድ አሊ የሚባል ቆፍጣና ኢትዮጵያዊ የደረሰበት ቦታ መቼም አልደርሱም። ዛሬ ያለበት ቦታ አይደለም። የዛሬ 20 ዓመት ጠቅላይ ሚኒስትር አብይ የደረሱበት ቦታ ካሁን በኋላ መድረስ ክቡራትና ክቡራን ኢትዮጵያውያን፣ ዛሬ ጠቅላይ ሚኒስትር አብይ በምሁራን ተከበው በምሁራን ታጅበው ቡና ፉት እያሉ ነው። ጠቅላይ ሚኒስትር አብይን 365 ቀን ስትሳደቡ የምትኖሩ ሰዎች ስለ እውነት በጣም ታሳዝኑ። አብቹ ከወረበሎች ጋር አይደለም። አብቹ ከጫት ቤት ከአረቄ ቤት ሰዎች ጋር አይደለም የሚውለው፣ ከምሁራን ጋር ነው። ከሚያሰላስሉ ሀገራቸውን ከሚወዱ ቆራጥ ኢትዮጵያውያን ጋር ነው የሚውለው። እነዚህ እኮ አድርባዮች አይደሉም። እነዚህ እኮ የግብፅና የሻዕቢያ የወያኔ ተላላኪዎች አይደሉም። እነዚህ ምሁራን ኢትዮጵያን የሚወዱ በሀገራቸው ያለውን ነገር ተቋቁመው ስራ እየሰሩ ያሉ ምሁራን ናቸው። የጫካ ማጽያን ወይም እንደናንተ የጀውሳ ታጣቂዎች አይደሉም። ይሄ ነው መሬት ላይ ያለው ሀቅ። አውሮፓና አሜሪካ በአሁን ሰዓት ለሻዕቢያም ለወያኔም ለየትኛውም የኢትዮጵያ ታሪካዊ ጠላት ተሰልፋችሁ እናት ሀገራችሁንም ጭምር በመጥፎ የምታነሱ ሰዎች በላይ መንገሻን የመተቸት ሞራል አብቹ ጠፋ ስትሉት ከች ይላል። በነነ ስትሉት አለው ይላል። ተኛ ስትሉት ቆሞ ተገኝታላችሁ። ምንም ያለመጣችሁ ከቤታችሁ ድራፍት ቤት፣ ከድራፍት ቤት ማኪያቶ ቤት፣ ከማኪያቶ ቤት ተቃውሞ ሰልፍ ያለበት ስብሰባ ነው። እድሜ ልካችሁ እንደዚህ ስትሯሯጡ የከረማችሁት የኢትዮጵያ እንቁ ልጆች ጠቅላይ ሚኒስትር አብይን ከበዋቸው ውለዋል። ሰላም ጤና ይስጥልኝ። ክቡራትና ክቡራን ኢትዮጵያውያን በያላችሁበት ለጠቅላላ ቤተሰቦቻችሁ የተሟላ ሰላምና ጤና እመኝላችኋለሁ። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። አዲስ አበባ ሁሉ ነገር ሰላም ነው። ልማቱም ሰላሙም ተጠናክሮ ቀጥሏል። ከአዲስ አበባ ባሻገር በክልል ከተሞች፣ በዞን ከተሞች፣ በወረዳ ከተሞች እስከ ገጠር ድረስ የኮሪደር ፕሮጀክት እየተከናወነ ይገኛል። በሰላሙ በኩል ደግሞ በየዕለቱ የሰላም ሁኔታ እየተሻሻለ እየመጣ ነው። በርካታ ታጣቂዎች በተለይ ጃውሳውን ተቀላቅለው የነበሩ ከፍተኛ ቁጥር ያላቸው ወጣቶች የሰላሙን አማራጭ በመጠቀም እየመጡ ነው። ደግሞ አለው እየመጡ ነው። ለሰላም እየመጡ ነው። 4 ነጥብ። ክቡራትና ክቡራን ኢትዮጵያውያን፣ ዛሬ ጠቅላይ ሚኒስትር አብይ በምሁራን ተከበው በምሁራን ታጅበው ቡና ፉት እያሉ ነው። ዛሬ ጠቅላይ ሚኒስትር አብይን የከበቧቸው ምሁራን የሚያሰላስሉ፣ የሚያነቡ፣ ለሀገራቸው ኢትዮጵያ የሚጨነቁ፣ የሚጠይቁ የኢትዮጵያ እንቁ ልጆች ጠቅላይ ሚኒስትር አብይን ከበዋቸው ውለዋል። ይህን የምትመለከቱ ጠቅላይ ሚኒስትር አብይን 365 ቀን ስትሳደቡ የምትኖሩ ሰዎች ስለ እውነት በጣም ታሳዝኑላላችሁ። በጣም ነው የምታሳዝኑት። አብቹ ከሌማኖች ጋር አይደለም የሚውለው። አብቹ ከወረበሎች ጋር አይደለም። አብቹ ከጫት ቤት ከአረቄ ቤት ሰዎች ጋር አይደለም የሚውለው፣ ከምሁራን ጋር ነው። ከሚያሰላስሉ ሀገራቸውን ከሚወዱ ቆራጥ ኢትዮጵያውያን ጋር ነው የሚውለው። አውሮፓና አሜሪካ 40 ዓመት በመቃወም ብቻ የምትኖሩ ሰዎች በጣም ታሳዝናላችሁ። ምክንያቱም ማለት ነው አብይ አህመድ አሊ የሚባል ቆፍጣና ኢትዮጵያዊ የደረሰበት ቦታ መቼም አልደርሱም። ዛሬ ያለበት ቦታ አይደለም። የዛሬ 20 ዓመት ጠቅላይ ሚኒስትር አብይ የደረሱበት ቦታ ካሁን በኋላ መድረሳችሁ። ይህን ነገር በደንብ አድርጌ ብነግራችሁ ደስ ይለኛል። ጠቅላይ ሚኒስትር አብይ የዛሬ 20 ዓመት የነበሩበት ፖዚሽን ላይ ካሁን በኋላ እንደገና ብትወለዱ እንደገና ብትሰሩ እዛ ጋር መድረስ አትችሉም።
አሁን ላይ እሳቸው ያሉበት ቦታ አይደለም። የዛሬ 20 ዓመት የነበሩበት ቦታ ላይ መድረስ አልችሉም። ምክንያቱም አውሮፓም አሜሪካም ሰፊ እድል ያለበት ሀገር ላይ 40 ዓመት ተቀምጣችኋል፣ 30 ዓመት ተቀምጣችኋል። አንዳንዶቻችሁ ከቀዳማዊ ኃይለ ሥላሴ ጊዜ ጀምሮ አሜሪካን ሀገር ነበራችሁ፣ አውሮፓ ነበራችሁ። ምንም ያላመጣችሁም። ከቤታችሁ ድራፍት ቤት፣ ከድራፍት ቤት ማኪያቶ ቤት፣ ከማኪያቶ ቤት ተቃውሞ ሰልፍ ያለበት ስብሰባ ነው እድሜ ልካችሁ እንደዚህ ስትሯሯጡ የከረማችሁት። በኢትዮጵያ ጉዳይ ስለ ኢትዮጵያ ሕዝብ፣ ስለ ሀገራችሁ ኢትዮጵያ እድገት ከፍታ፣ ስለ ህብረተሰብ ጤና፣ ስለ ህብረተሰብ ሳይንስ፣ የህብረተሰብ እድገት የሚባል ነገር አንድም ቀን አስባችሁ አልማችሁም አታውቁም። ስለዚህ እንዴት ሆናችሁ ነው ጠቅላይ ሚኒስትር አብይ በዚህ ሁኔታ ተከበዋል እኮ በቃ በምሁራን ተከበዋል። እኚህ ሰውዬ እኚህን ሰው እንዴት አድርጋችሁ ነው አይደለም ቤተ መንግስት መታችሁ ስልጣን ይዛችሁ እሳቸውን ለማባረር አይደለም እሳቸውን ለመተቸት ማለት ነው። እሳቸውን ለመተቸት ምን አይነት ተግባር ፈጽመናል ብላችሁ ለምን ራሳችሁን አትጠይቁ? ለምንድን ነው ራሳችሁን የምታጃጅሉት? እኚህ ሰውዬ የዛሬ 20 ዓመት የነበሩበት ቦታ ላይ 50 ዓመት አሜሪካ ኖረክ፣ እሳቸው የዛሬ 20 ዓመት የነበሩበት ቦታ ላይ መሆን አትችልም። በቃ ስለዚህ አምነ ተቀብለ ከቻልክ ናና እዚህ ሀገር ባለው የልማቱም አጠቃላይ ሁኔታ ውስጥ ተሳተፍ። ካልቻልክ ግን እድሜ ልክን ጨጓራ የተቃጠለ ትኖራታለህ እንጂ ምንም የምትቀይረው ነገር የለም። ምንም የምትቀይሩት ነገር የለም። አብቹ ጠፋ ስትሉት ከች ይላል። በነነ ስትሉት አለው ይላል። ተኛ ስትሉት ቆሞ ታገኙታላችሁ። በቃ ሻንጣውን ሸክፎ አቡዳቢ ላይ ነው ስትሉ እሱ 4 ኪሎ እና 6 ኪሎ ከፕሮፌሰሮች፣ ከዶክተሮች፣ ከኢንጂነሮች ጋር ከኢትዮጵያ ብርቅዬ ልጆች ጋር መሃላቸው ቆሞ ከነሱ ጋር አብሮ ያሰላሰለ የወደፊቷን ኢትዮጵያ እንዴት አድርገን ለልጆቻችን እናስረክብ ይላል። እናንተ ጠዋት አረቄ ቤት፣ ከሰዓት ሰላማዊ ሰልፍ እንዴት እናርግ፣ እንዴት አድርገን የሆነ ኮዝ እንፍጠር ኢትዮጵያ ውስጥ የትርምስ እያላችሁ እቅድ የምታወጡ ሰዎችና ይሄ ልጅ እንዴት አድርጋችሁ ነው እሱን መቃወም የምችሉት? በቃ ስለ አብቹ እኔ ካሁን በኋላ አላወራም። የአብቹን ስም ጠርቼ ከእናንተ ጋር ምንም አላወራም። እኔ በላይ መንገሻ ማለት ነው። እኔ በላይ መንገሻ ጎቤቦ ባላል። በቃ እኔ የመተቸት ሞራል የላችሁም። አውሮፓና አሜሪካ በአሁን ሰዓት ለሻዕቢያም ለወያኔም ለየትኛውም የኢትዮጵያ ታሪካዊ ጠላት ተሰልፋችሁ እናት ሀገራችሁንም ጭምር በመጥፎ የምታነሱ ሰዎች በላይ መንገሻን የመተቸት ሞራል የላችሁም። እኔ እኮ እናት ሀገር የኢትዮጵያ ውስጥ ማለት ነው ደስታዋንም መከራዋንም ሸለቆውንም ተራራውንም ሁሉን ነገር ተቋቁሜ የምኖር አንድ ኩሩ ኢትዮጵያዊ ነኝ። በጣም ኩሩ ኢትዮጵያዊ ነኝ። ስለዚህ አይደለም አብቹን እኔን የመተቸት እኔን የመናገር ሞራል የላችሁም። ስለዚህ መሬት ላይ ያለው ሀቅ ይሄ ነው። በቃ አየው እየሳቀ በምሁራን ተከቡ። እነዚህ እኮ አድርባዮች አይደሉም። እነዚህ እኮ የግብፅና የሻዕቢያ የወያኔ ተላላኪዎች አይደሉም። እነዚህ ምሁራን ኢትዮጵያን የሚወዱ በሀገራቸው ያለውን ነገር ተቋቁመው ስራ እየሰሩ ያሉ ምሁራን ናቸው። የጫካ ማጽያን ወይም እንደናንተ የጀዊሳ ታጣቂዎች አይደሉም። ይሄ ነው መሬት ላይ ያለው ሀቅ። ወደዳችሁም ጠላችሁ ማለት ነው አውሮፓና አሜሪካ እየየ እያላችሁ ትቀጥላላችሁ እንጂ ምንም የምትቀይሩት ነገር የለም። 4 ነጥብ። ክቡራትና ክቡራን ኢትዮጵያውያን የኢትዮጵያ የከፍታ ዘመን ተጀምሯል። ዛሬ የሚንጫጫው ኃይል ሁሉ ማለት ነው ትላንት የወያኔ ጊዜ አሰብ መመለስ አለበት ኢትዮጵያ ያለ ባህር በር ቀረች እያሉ የሚንጫጩ አዛውንት ፖለቲከኞች ዛሬ የኢትዮጵያ መንግስት ስለ አሰብ ሲያነሳ ራስ ምታት ይዟቸዋል። በቃ ልዩነቱ እዚህ ጋር ነው። ኢትዮጵያውያን ሊገባን የሚገባው ነገር ይሄ ነው። የወያኔ ጊዜ ለምርጫ ፕሮፓጋንዳ አሰብ እያሉ በየኤሌክሽን ካምፔኑ ሲያደነቁሩን የነበሩ ሰዎች ዛሬ ትክክለኛው ሰዓት ላይ ስለ አሰብ ሲነሳ
ለምን ዝም አሉ? በቃ እነዚህ ሰዎች ናቸው ኢትዮጵያውያን። እነዚህ ሰዎች ናቸው የኢትዮጵያን ክብር የሚያስመልሱት። እነዚህ ሰዎች ናቸው ለኢትዮጵያ ሕዝብ የሚጨነቁት። ስለዚህ ካሁን በኋላ ብትንጫጩ ምንም የምታመጡት ነገር የለም። እንደውም እየሆነ ያለው በአፍጢማችሁ ነው የተደፋችሁ ያላችሁት። ቀጥሉ፣ ምንም ማድረግ አንችልም። እኛ ጉዟችንን ቀጥለናል። በቃ ጨርሻለሁ። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። እግዚአብሔር ኢትዮጵያን ይባርክ።